ሰማያዊ ሰው ሲባል መቼም አእምሯችሁ ላይ የሚመጣው የሆሊውድ ፊልም አቫታር ነው። ነገር ግን በዓለማችን ላይ ቆዳቸው ልክ እንደ አቫታሮች ሰማያዊ ቀለም ያላቸው፣ ደማቸው ደግሞ እንደ ቸኮሌት የጠቆረ ደም ያላቸው እውነተኛ ሰዎች በምድር ላይ ነበሩ ብትባሉ ታምናላችሁ? ይህ የምነግራችሁ ታሪክ በአሜሪካ ኬንታኪ ግዛት ውስጥ ለዘመናት ተከስቶ የነበረ እውነተኛ የሕክምና ታሪክ ነው። እነዚህ ሰዎች ከሌላው ማህበረሰብ ተገለው በተራራማ መንደሮች ውስጥ ለብቻቸው ይኖሩ ነበር። ልጆቻቸው፣ የልጅ ልጆቻቸው ሁሉም ሲወለዱ ቆዳቸው ደማቅ ሰማያዊ ነበር። ነገር ግን አንዳንድ ዶክተሮች እና የዘረመል ወይንም ጄኔቲክ ሳይንቲስቶች ወደ ስፍራው በማምራት የሰዎቹን ደም ሲመረምሩ ሙሉ በሙሉ ደነገጡ። ምክንያቱም የሰዎቹ ደም ቀይ ሳይሆን ቡናማ ቀለም ነበረው። ዛሬ በዛጎል ቻናላችን ሳይንቲስቶችን ለዘመናት ግራ ስላጋባው የፉጌት ቤተሰቦች ወይም በታሪክ ታዋቂ ስለሆኑት የኬንታኪ ሰማያዊ ሰዎች እውነተኛ ታሪክና ሜቶ ሄሞግሎቢኒሚያ ስለተባለው አስገራሚ የሕክምና ምስጢር በዝርዝር እንመለከታለን። አብራችሁን ቆዩ። ታሪካችን የሚጀምረው እንደ ኢሮፒያን አቆጣጠር በ1820 ዓመተ ምህረት በአሜሪካ ኬንታኪ ግዛት ትረብልሰም ክሪክ በሚባል እጅግ ገለልተኛ ወይንም ወጣ ያለ ተራራማ መንደር ውስጥ ነው። ማርቲን ፉጌት የተባለ ፈረንሳዊ ወጣት ወላጆቹን በሞት ያጣ ምስኪን ልጅ ነበር። ይህ ወጣት አዲስ ህይወት ለመጀመር ወደዚች ገለልተኛ የአሜሪካ መንደር መጣ። ማርቲን ሲወለድ ቆዳው መለስተኛ ሰማያዊ ከለር ነበረው። በዚያች መንደር ውስጥ ማርቲን ኤልዛቤት ስሚዝ የተባለች በጣም ቆንጆ አሜሪካዊት ሴትን አገኘ። ሁለቱ ተዋደዱና ትዳር መሰረቱ። ነገር ግን ሁለቱም ያልተገነዘቡት በሕክምና ሳይንስ ውስጥ እጅግ አስገራሚ የሚባል የጂን አጋጣሚ በውስጣቸው ተሸክመው ነበር። ሳይንቲስቶች ከዘመናት በኋላ እንደደረሱበት ማርቲንም ሆነ ኤልዛቤት በደማቸው ውስጥ በጣም አልፎ አልፎ የሚከሰት ድብቅ ወይም ሬሲሲቭ ጂን ተሸካሚዎች ነበሩ። ሁለቱ ተጋብተው መውለድ ሲጀምሩ ከወለዷቸው 7 ልጆች መካከል 4ቱ ሙሉ በሙሉ ደማቅ ሰማያዊ ቆዳ ይዘው ተወለዱ። እናት መጀመሪያ ልጇን ስታይ በድንጋጤ ጮኸች። ዶክተሮችም ልጁ የታፈነ መስሏቸው ሊያድኑት ሞከሩ። ነገር ግን ልጁ ሙሉ በሙሉ ጤናማ ነበር። ቆዳው ግን ሰማያዊ ነበር። በዚያ ዘመን ያ አካባቢ መንገድ የሌለው በባቡር ወይም በፈረስ ለመድረስ በጣም አስቸጋሪ የሆነ ራቅ ያለ ተራራ ነበር። የመንደሩ ነዋሪዎች ከሌላው የዓለም ሕዝብ ጋር አይገናኙም ነበር። የፉጌት ቤተሰቦች ልጆቻቸው ሰማያዊ ሆነው ሲወለዱ በአካባቢው ሕዝብ ዘንድ የተረገሙ ናቸው በሚል ከፍተኛ መገለልና መድሎ ደረሰባቸው። በዚህ ምክንያት ሰማያዊዎቹ ሰዎች ይበልጥ ወደ ተራራው ጫፍ ሸሹ። በደረሰባቸው መገለልና መድሎ ምክንያት የፉጌት ልጆች ከማን ጋር ይጋቡ? በአካባቢያቸው ካሉ ጥቂት ጎረቤቶች እንዲሁም ከራሳቸው የአጎትና የአክስት ልጆች ጋር መጋባት ጀመሩ። ይህ በቅርብ የዘር ሐረግ መካከል የሚደረግ ጋብቻ ያንን በውስጣቸው ተደብቆ የነበረውን ሰማያዊ የሚያደርግ ሬሲሲቭ ጂን ከትውልድ ወደ ትውልድ በከፍተኛ ሁኔታ እንዲበዛ አደረገው። በዚህ ምክንያት ለ150 ዓመት ያህል በዚያ ተራራ ላይ የሚወለዱ ልጆች በሙሉ ሰማያዊ እየሆኑ መጡ። ሰዎቹ ሙሉ ለሙሉ ጤናማ ነበሩ፣ ረጅም ዕድሜ ይኖሩ ነበር። ነገር ግን ቆዳቸው ልክ እንደ ሰማይ ሰማያዊ ነበር። ከአካባቢያቸው ውጭ ያለ ሰው ሰዎቹን ሲያያቸው እንደ ጋኔን ወይንም እንደ ሌላ ፍጡር ይቆጥራቸው ነበር። አሁን ወደ ዋናው የሕክምና ምስጢር እንግባ። የሰዎቹ ቆዳ ለምን ሰማያዊ ሆነ የሚለውን መልስ እናገኛለን። የሰዎች ወይንም የኛ የሰዎች ደም ቀይ የሚሆነው በደማችን ውስጥ ባለው ሄሞግሎቢን በተባለ ፕሮቲን ምክንያት ነው። ይህ ፕሮቲን ኦክሲጅንን ተሸክሞ መላ አካላችን ላይ ያሰራጫል፣ ያደርሳል። ነገር ግን በሰማያዊዎቹ ሰዎች አካል ላይ
ሜት ሄሞግሎቢን የተባለ እጅግ አልፎ አልፎ የሚከሰት የደም በሽታ ነበረባቸው። ይህ በሽታ በሰውነታቸው ውስጥ ሄሞግሎቢን ወደ ሜት ሄሞግሎቢን እንዲቀየር ያደርጋል። በመደበኛው ሰው ወይንም በጤናማው ሰው አካል ውስጥ ይህ ሜት ሄሞግሎቢን የተባለው ደም ከ1% በታች ነው። ነገር ግን የፉጌት ቤተሰቦች በሰውነታቸው ውስጥ ሳይቶክሮም B5 ሪዳክቴዝ የተባለ ኢንዛይም ስለሌላቸው በደማቸው ውስጥ ያለው ሜት ሄሞግሎቢን መጠን ከ20% እስከ 30% ይደርሳል። ይህ ደም ኦክስጅን ተሸክሞ ቢዞርም ለሰውነታችን ህዋሳት አሳልፎ አይሰጥም። በዚህ ምክንያት ደማቸው በደም ስራቸው ውስጥ ሲፈስ ቀለሙ ተቀይሮ ልክ እንደ ቸኮሌት የጠቆረ ቡናማ ይሆናል። ይህ የጠቆረ ደም ከቆዳ ስር ባሉት ቀጫጭን የደም ስሮች ወይንም ካፒላሪስ ውስጥ ሲያልፍ ከውጭ ለሚያየው ሰው የሰዎቹን ቆዳ ሙሉ በሙሉ ደማቅ ሰማያዊ እንዲሆን ያደርገዋል። የሕክምና ሳይንስ ይህንን ክስተት ሳያኖሲስ ብሎ ይጠራዋል። ሳይንቲስቶች ይህንን እንቆቅልሽ የፈቱት እንደ ኢሮፒያን አቆጣጠር በ1960ዎቹ ላይ ነው። ዶክተር ማዲሰን ካዌን የተባለ ወጣት የደም ሐኪም ወይንም ሄማቶሎጂስት ስለ ሰማያዊዎቹ ሰዎች ወሬ ይሰማል። ሐኪሙ ይህንን ምስጢር ለመፍታት ቆርጦ በመነሳት ወደ ኬንታኪ ተራሮች ተጓዘ። ዶክተር ማዲሰን ረጅም ፍለጋ ካደረገ በኋላ ፓትሪክ እና ራሄል የተባሉ ሁለት ሰማያዊ እህትማማቾችን አገኘ። ሰዎቹ ሰማያዊ በመሆናቸው ምክንያት በሰዎች ስለሚሳቅባቸው በጣም ያፍሩና ይፈሩ ነበር። ዶክተሩ በደግነት፣ በየዋህነት፣ በፍቅር አነጋገራቸው። ደማቸውን ወስዶ በላብራቶሪ መረመረ። እናም ያንን የኢንዛይም እጥረት አገኘው። እዚህ ጋ ነው እንግዲህ በሕክምና ታሪክ ውስጥ ትልቁ ተአምርና ፓራዶክስ የተከሰተው። ዶክተር ማዲሰን ሰማያዊዎቹን ሰዎች ለማከም የተጠቀመው ምን አይነት መድኃኒት ይመስላችኋል? ሜታሊን ብሉ የተባለ ራሱ ደማቅ ሰማያዊ ቀለም ያለውን የላብራቶሪ ቀለም ነበር። አስቡት፣ አንድን ሰማያዊ ሰው ለማዳን ሰማያዊ ፈሳሽ በደም ስር መውጋት። ይህ ለአእምሮ የሚከብድ እብደት ይመስላል። ነገር ግን በኬሚስትሪ ሳይንስ ሜታሊን ብሉ ወደ ሰውነት ሲገባ በደማችን ውስጥ ኤሌክትሮን በመስጠት ያንን የጠቆረውን ሜት ሄሞግሎቢን ወደ መደበኛው ቀይ ሄሞግሎቢን የመቀየር ተአምራዊ አቅም አለው። ዶክተሩ መርፌውን ለፓትሪክ በወጋት በጥቂት ደቂቃዎች ውስጥ በሰዎች ሊታመን የማይችል ተአምር ተከሰተ። የፓትሪክ ሰማያዊ ቆዳ ቀስ እያለ መለወጥ ጀመረ። ያ ሰማያዊ ቀለም ጠፍቶ ልክ እንደ ማንኛውም ሰው ቆዳዋ ወደ ሮዝና ነጭ ቀለም ተቀየረ። ሰዎቹ ሕይወታቸው ለመጀመሪያ ጊዜ ራሳቸውን በመስታወት ሲያዩ በደስታ ለቀሱ። በታሪክ ውስጥ የመጨረሻው የዚህ የዘር ሐረግ ሰማያዊ ልጅ ሆኖ የተወለደው ቤንጃሚን ስታሲ የተባለ ሕፃን በ1975 ዓ.ም ነበር። እሱ ሲወለድ ቆዳው በጣም ጥቁር ሰማያዊ ስለነበረ ዶክተሮቹ ክሊኒካዊ ድንገተኛ አደጋ መስሏቸው ነበር። በኋላ ግን የፉጌት ዘር መሆኑ ሲታወቅ ያ የዘር ሐረግ ሚስጥር መሆኑ ታወቀ። ቤንጃሚን እያደገ ሲሄድ ያ ጂን ስለቀነሰ ቆዳ ወደ መደበኛ ቀለም ተመለሰ። በሚበርደው ሰዓት ግን ጥፍሮቹና ከንፈሮቹ ሰማያዊ ሆኑ ነበር። ዛሬ በኬንታኪ ተራሮች ላይ መንገዶች ተሰርተዋል። ህዝቡ ከሌላው ዓለም ጋር ተቀላቅለዋል። ዘሩ እየተቀየረ ስለመጣ ዛሬ ላይ ሰማያዊ የፉጌት ቤተሰቦች ማግኘት አይቻልም። ነገር ግን ይህ ታሪክ የሰው ልጅ ዘረመል ወይንም ጄኔቲክስ ምን ያህል ረቂቅና በአንድ ትንሽ የኬሚስትሪ ስህተት ተፈጥሯችንን ሙሉ በሙሉ ሊቀይረው እንደሚችል የሚያሳይ ትልቅ ምስክር ነው። ውድ የዛጎል ቤተሰቦች፣ የአንድ ማህበረሰብን ችግር ለመፍታት ይህን ያህል ርቀት ለሚሄዱ ዶክተሮች፣ ሳይንቲስቶች ክብር ይገባቸዋል። ቤተሰቦች፣ ስለዚሁ ሳይንቲስቶችን
ለዘመናት ስላስጨነቀው የሰማያዊዎቹ ሰዎች እውነተኛ ታሪክ ምን አሰባችሁ? እናንተስ ሰማያዊ ደም ያላቸው ሰዎች በምድር ላይ ነበሩ ብላችሁ አስባችሁ ታውቃላችሁ? አስተያየታችሁን በኮሜንት መስጫው ላይ ጻፉልኝ። በነገራችን ላይ ስለ ሰማያዊ ሰዎች በእኛም የብራና መጽሐፍቶች ላይ የተጻፈ አለ። ምናልባት ስለዚህ ምርምርና ጥናት የሚያደርጉ ሰዎች ከኔ በእጅጉ በበለጠ ያውቃሉ። እነ ዶክተር ሮዳስን ማለቴ ነው። በአንድ ወቅት ዶክተር ሮዳስም ይህንን ሲናገር ሰምቻለሁ። የበለጠ አንብቡ፣ የበለጠ እንረዳ። የእኛም የጤና ችግሮች መሰል መፍትሄዎች እናገኝበታለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ቻናላችን አዲስ ነው። የሕክምና ታሪክን ለማቅረብ የተወሰነ ይህም አለ የሚል ግንዛቤ ያስገነዝባል። ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ አስደናቂ የጤና ሚስጥር እስክንገናኝ ቸር ሰንብቱ።